እስቲ ወንድማችን የሚጠይቀውን ጥያቄ እንመልከትና መልስ እንስጠው። ስዕላት መጽሐፍ ቅዱስ አይደሉም ብላችሁ የምታምኑ ፕሮቴስታንቶች ካላችሁ ይህንን የማነሳውን ጥያቄ ባካችሁን በክርስቶስ ፍቅር መልሱልኝ። ስዕል ያስፈልጋል ወይስ አያስፈልግም ሳይሆን ለስዕል መስገድ ይገባል ወይስ አይገባም ነው ሙግታችን። በዚህ በእጅ ላይ ሁለት የፕሮቴስታንቲዝም እምነት ተከታዮች የሆኑ መጽሐፍ ቅዱሶችን ይዣለሁ። ይኸው እዚህ ጋር አንድ መጽሐፍ ቅዱስ ይዣለሁ። ይኸው እዚህ ጋር ደግሞ ሌላ ሁለተኛ መጽሐፍ ቅዱስ ይዣለሁ። እነዚህ ሁለቱን መጽሐፍ ቅዱሶች ስትመለከቷቸው ከፊት ለፊት ከበራቸው ላይ የመስቀል ስዕላት ተስለዋል። በደንብ አዳምጡኝ። ከፊት ለፊታቸው ላይ የመስቀል ስዕላት ተስለዋል። ስዕላት መጽሐፍ ቅዱስ አይደሉም ብላችሁ የምታምኑ ፕሮቴስታንቶች ወንድሞች እነዚህን የመስቀል ስዕላት ማን ነው ሳሉ ያላችሁ? እናስ ከየት አምጥታችሁ ነው የሳላችኋቸው? እንደሰማችሁት ወንድማችን ጥያቄ ጠይቆናል። እሱም ደግሞ ምንድነው እንደው ስዕላትን የምትቃወሙ ከሆነ መጽሐፍ ቅዱሳችሁ ላይ ያለውን ያንን ስዕል ራሱ ከየት አመጣችሁት ይለናል። ስለዚህ ስዕላት አያስፈልጉም ነው ወይ የምትሉት ካላችሁ ደግሞ ስዕላትን ለምን ትጠቀማላችሁ እናንተ ራሳችሁ የሚል ይመስላል። ጥያቄውን ከመመለሴ በፊት ግን አንድ ታሪክ ልንገራችሁ። በአንድ ስፍራ የተከናወነ ታሪክ ነው። አንድ የመቶ አለቃ ነበር በአንድ የጦር ጀነራል ስር የሆነ የሚዋጋ ማለት ነው። ታዲያ ያ የመቶ አለቃ በችኩልነቱ የሚታወቅ ነው። ይህ ችኩል የመቶ አለቃ አንድ ቀን ጀነራሉ ይጠራውና ወደ ጀነራሉ ወደ አለቃው ቢሮ ይሄዳል። አለቃው ታዲያ በእነሱ ስር ያሉትን ምርኮኞች በተመለከተ ትዕዛዝ ሊያዘው ይፈልግና እነዛን ምርኮኞች ብሎ አረፍተ ነገሩን ሳይጨርሰው ሳል ይዘዋል። ስለዚህ ያንን ንግግር ያቋርጣል ማለት ነው። ታዲያ በዛ ሳል ውስጥ እሱ እያሳለ ያለ ጥያቄውን ሙሉ በሙሉ ወይ ደግሞ ትዕዛዙን ሙሉ በሙሉ ያልሰማው ያ ሰው ያ መቶ አለቃ ማለት ነው በፍጥነት ይሄድና ምርኮኞቹን ይገላቸዋል። መቼም ግደላቸው ነው ሊለኝ የሚችለው ማለት ነው። ታዲያ ይህ ሰው ከሳሉ ጋብ ሲል ተመልሶ ያስጠራውና እስረኞቹን ብሎ ሲጀምር አዎ ጀነራል ገድያቸዋለሁ ማለት ይናገራል። እንግዲህ አሁን ይህ የመቶ አለቃ ምን አይነት ቅጣት የሚደርስበት ይመስላችኋል? በትክክል ሳያደምጡ ለመቃወምም ለመጠየቅም መሞከር። እኛ ያልነው ስዕላት አያስፈልጉም ነው ወይ? ስዕላት ሙሉ በሙሉ ከቤተክርስቲያን ተጠራርገው መውጣት አለባቸው፣ ስዕል የሚባል ነገር ሊታይ አይገባም ነው ወይ ያልነው? ነው ወይስ ደግሞ ጥያቄያችን ሌላ? ስለ ስዕላት ከመጀመሪያው ክፍለ ዘመን ጀምሮ ስንመለከት ቤተክርስቲያን ስዕላትን በተለያየ መልኩ ስትጠቀምባቸው ኖራለች። ለምሳሌ እነዛ ስዕላት በየዋሻዎች ውስጥ ሊገኙ ይችላሉ። በጥንታዊት ቤተክርስቲያን ማንበብ ለማይችሉ ሰዎች ማስተማሪያ እንዲሆኑ ስዕላቱ ያገለግሉ ነበር። እሱ ብቻ ሳይሆን ሚስጥራዊ መልእክትም ይለዋወጡባቸው ነበር። ታሪኮቻቸውንም ጽፈው ያሰፍሩባቸው ነበር። ስለዚህ ስዕላቱ በጥንታዊት ቤተክርስቲያን እጅግ በጣም ትልቅ ቦታ ነበራቸው። አሁንም ቢሆን እንደው ስዕላት በሙሉ በቤተክርስቲያን መሰቀልም የለባቸውም የሚል አይደለም። የኛ ሙግት እሱ አይደለም። ስለዚህ ወንድማችን ልክ እንደ መቶ አለቃው ቸኩሎ ነው ይህን ቪዲዮ የሰራው ማለት ነው። ስዕል ያስፈልጋል ወይስ አያስፈልግም ሳይሆን ለስዕል መስገድ ይገባል ወይስ አይገባም ነው ሙግታችን። ስለዚህ ከዚህ በፊት በሰራሁት ቪዲዮ ላይም እንደምትመለከቱት በስዕል ፊት ቆሞ መጸለይ ከባለ ስዕሉ ረድኤትን መለመን ነው በማለት ሊቃውንቱ ይናገራሉ። የቤተክርስቲያኒቱ ሊቃውንት ይናገራሉ። ስለዚህ የስዕል ጥቅሙ ምንድነው በዚህ ሰዓት ሲባል መልእክት መለዋወጥ ብቻ አይደለም። ነገር ግን መልእክት ከመለዋወጥ ያለፈ ነገር አለው። በስዕሉ ባለቤት ከስዕሉ ባለቤት ረድኤትንና ምሕረትን ለመለመን ኦኬ ስዕሉን ስንሳለምም የስዕሉ ባለቤት ጋር ሄደን እየሰገድን መሆኑ ኦኬ በተወካይነት በዛ ስዕል ፊት የምናደርገው ነገር እሱን የሚያሳይ ስለሆነ ስዕላቱ ከስዕሉ ባለቤት ጋር ግንኙነት የምናደርግባቸው ናቸው የሚለውን ነው እኛ የምንቃወመው ማለት ነው። ስለዚህ ለስዕል ስገዱና ለስዕሉ ባለቤት መስገድ ነው ብሎ ያስተማረ ኦኬ ለአንድ ቅዱስ ስዕል ለአንድ መልአክ ስዕል ሰግዳችሁ ከስዕሉ ባለቤት ረድኤትን መጠየቅ ትችላላችሁ በዛ ስዕል ፊት ቆማችሁ ስለጸለያችሁ ብሎ ያስተማረ ማንም የለም በጥንታዊቷ ቤተክርስቲያን ማለት ነው። በመጀመሪያዎቹ የቤተክርስቲያን ዘመናት እንዲህ አይነት ትምህርት የለም። መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራዕይ የማታገኙት ጉዳይ በስዕል ፊት ቆሞ ከፍጡር ከሆነ የስዕል ባለቤት የሆነ ነገር መለመን ይሄ መጽሐፍ ቅዱሳዊም አይደለም። በኋለኞች ዘመናት የመጣ ልምምድ እንደሆነ እናውቃለን ማለት ነው። ስለዚህ እየተቃወምን ያለነው እኛ ይህንን ነው እንጂ አሁን ወንድማችን ከጠየቀው ጥያቄ ጋር ምንም ዝምድና ያለው ነገር አይደለም የምንጠይቀው። ስለዚህ ስዕላት መልእክት ለመለዋወጫነት ለማስተማሪያነት ጥቅም ላይ ይውላሉ። ዛሬም ቢሆን በእኛ ቤተክርስቲያኖች ለህፃናት ማስተማሪያነት ስዕላትን እንጠቀማለን። ነገር ግን ለስዕላቱ መስገድ በስዕሉ ፊት ቆሞ ከስዕሉ ባለቤት ረድኤትን መለመን ኦኬ በስዕሉ በኩል ለስዕሉ አማካኝነት ለዛ ለስዕሉ ባለቤት ለሆነው ፍጡር መስገድ ይሄ መጽሐፍ ቅዱሳዊ አይደለም። ደግሞ በየቤተክርስቲያን ታሪክ ላይም ዘግይቶ የመጣ ነገር ነው። ስለዚህ ይሄ መጽሐፍ ቅዱሳዊ መሰረት አለው የምትል ከሆነ እዛ ላይ እንደው ምላሽ ብትሰጠን መልካም ነው። ፕሮቴስታንቱ የሚቃወመው ይህንን ስለሆነ ማለት ነው። ስለዚህ መጽሐፍ ቅዱሳችን ላይ ያለውን መስቀል እጅግ በጣም እንወደዋለን። በምናየው ጊዜ ሁሉም ሐሴት እናደርጋለን። ጌታ ይባርካችሁ።